ቤተሰብ ዛሬ እስኪ አንድ በጣም የሚያምር ነገር ላሳያችሁና ቦታው ችግኛው ይባላል። ችግኞች የሚመረቱበት የፍራፍሬም የደንም ችግኞች የሚመረቱበት ቦታ ነውና እንዲህ ቦታ ላይ እስኪ ላሳያችሁ። በጣም ደስ የሚል ነገር ነው። ሳሩ በጣም ያምራል። ዞኔ ሳር ምናምን የሚባለው ነውና በጣም ነው የሚያምረው። ወይ እዚህ ጋር ዋንዛ ዛፍ ነው። ዋንዛ ነች። ዞኔ ሳር ይባላል እና በጣም ነው የሚያምረው። ያው በዚያውም በጋ ነው፣ ደረቅ ነው። በዚህ ሰዓት የለመለመ ሳር አለና ያው በጣም ትልቅ ሳር ነው። ለወተት ላም ከብቶች ያለ አሪፍ ነው። ውስጥ ለውስጥ ላይ አቮካዶ አለ፣ ማንጎ አለ። ተተክሎባቸዋል ትንሽ ሲሆኑ ገና እንጂ ይሄ እንደ ጥላ ያገለግለዋል ሳሩ። እነሱ አሉ። አትቼ አቮካዶ ነች። አቮካዶ ያው ማንጎ አለ። በጣም የሚያምር ተኛበት አካባቢ ነበርና ጎርፉን ቀይሰን ወደ ኩሬ ያስገባ ነው። ኩሬ 10,000 ሜትር አስቆፍረን እዛ ያንን ውሃ የተጠራቀመውን ውሃ ለችግኞች ያጠጣን። እንደዚህ አይነት ፓፓዬ በዚህ ደረቅ ቦታ ላይ ተክለን አሳድገናል እላችኋለሁ። ያው ብዙም ጊዜ ላይቭ ላይ ስራ ቦታ ሆናችሁ ቻናላችን እያሳደግን ያለነውና የእናንተን ብቻ ያየው ለምን እቀራለሁ? የራሴን ላሳያችሁ ብዬ ነውና በጣም ደስ ይላል። እናንተ ተቀምጦ አይደለም ያምራል። እንደሚያምር ተስፋ አደርጋለሁ። በጣም ነው የሚያምረው። ሰፊ ቦታ ነው። በጣም ሰፊ ቦታ ነው። 10,000 ሜትር ኩብ ነው ኩሬው። አሁን ወደ ኩሬው ነው የማሳያችሁ። ኩሬው እዚህ ኩሬ ውስጥ ይሄኛ ከምናጠጣቸው ከምንጠቀምባቸው ነገሮች በዘለለ ብዙ ነገሮች ይጠቀማሉ። ለምሳሌ አዋፋት አሁን መጨረሻ ፊት ለፊት ላይ አሁን ያለው አዋፋት ማት አዋፋት አሉ። አሁን እዚህ ሁለት ዛፎች ላይ የሚታዩት ዛፎች ላይ በጣም ብዙ አዋፋት ናቸውና ደስ ይላል። በቃ እነሱ በዛት ወይ ያገኙ ነበር ይሞታሉ። ውሃ በማጣት በውሃ ጥምና ለነሱም ከኛ ስራ በዘለለ ማለት የኛማ ያው እንዳለ ሆኖ ትልቁ አላማችን የኛ ግል ስራ ሆኖ እንዳለ ለኢኮሲስተሙ ስርዓተ ምህዳሩ ተጠቃሚ ይሆናል። ከዚህ ያው ቢራቢሮ አለ፣ አዋፋት አሉ። ደስ ይላል ሲጫወቱ። ወይኔ ሲያሳዝኑ ማለት እኛ ዝዋ ብናጣም በብራችን ገዝተን ምናምን እንጠቀማለን። እነሱ ያሳዝናሉ። ያው ካገኙ ይጠጣሉ፣ ካላጡ ይሞታሉ። በቃ እንደዛ ማት እነዚህ ዛፎች አሁን ማት አዋፋትን ይዘዋል። ችኩሪያውን በጣም ብዙ ነገር እንጠቀማለን ያለው ለዚህ አካባቢ ስርዓተ ምህዳር ወሳኝ ናትና ፕሮጀክት ነው እና የሆነ ፕሮጀክት ነው እንደዚህ ድጋፍ ያደርጋል። ፈረንጆች ጥሩ ናቸው። እዚህ የመጡ እኛ ጋር ለዚህ ካይንት ይባላሉ። ደስ የሚሉ ናቸው። በካሜራ ከገቡ አላውቅም እንጂ ደስ የሚሉ እንትኖች ናቸውና ደስ ይላሉ። ሊዋኝ ነው። ዋው! ይሄ ባህር ባይኖር አሁን ይሄ ባህር መሬት ነበረ በፊትና ይሄ ባይኖር እነዚህም የሉም ነበርና ደስ የሚል ቦታ ነው። በአንድ አመት ምናምን አለፈው ከተሰራ እና በአንድ አመት ብዙ ለውጥ ነው ያለውና ከዚህ በሶላር የወሰድን ሙዞች አሉ፣ ፓፓያ አለ፣ አቮካዶ አለ። ወደፊት ደግሞ የዛፍ ችግኞች የደን ችግኞች እናዘጋጃለን። ልክ እንደነዚህ አይነት ለጥላ የሚሆኑ ለጣውላ የሚሆኑ ለቤት ግንባታ የሚሆኑ ለማገዶ የሚሆኑ ሀገራችን ደን በጣም የተጨፈጨፈ ነውና
ያንን ደን ለመተካት የምሰራበት ቢሮ በጣም በትኩረት የሰራ ነው። አረንጓዴ አሻራ ሲባል ትሰማላችሁ እና የአረንጓዴ አሻራ ባለሙያ ነኝ። እንግዲህ ወዳጆች እንደናንተ ውጭ ሀገር ሳውዲ አይደለም የምኖረው፣ እኔ በሀገሬ ነው የምሰራው። ውሸት የለው የእናንተም ስራ ነው፣ እንደውም ደስ የሚል የእናንተ ስራ ነው። እና የእኛ ጉልበት ስራ በጣም ያደክማል፣ የምር ያደክማል። በእግር ነው የመጣሁት እዚህ ድረስ እና ትንሽ በሞተር መጣሁ፣ ከዚያ በእግር ደስ የሚል ቦታ ሲበዚህ በአጋጣሚ ላሳያችሁ ብዬ ነው። ደስ ይላል በጣም። ችግኝ የምናዘጋጅበት ቦታ ነች። ያለው አፍ አትጠይቁኝ፣ የምር ቅዝቃዜው ራሱ ደስ ይላል። ያድሳል የምር ሙቀት ተቃጥለን ነበር እዚህ አካባቢ ሲደርሱ በቃ ውሃው ፊት እንዳለ ደስ የሚል ነገር አለ። በጣም ደስ ነው የሚለውና ደስ ይላል በጣም። ወይ ገደል እንዳልገባ ሶላር ፓምፓችን ይቺ ሶላር ፓምፕ የሳበች ችግኞቻችን ይወስዳለች ማለት ነው። ያው ኑሮ በዘዴ የሚባለው ነገር ይሄ ነው። እሺ ኑሮ በዘዴ እስከ መቼ ወደ ውጭ ሀገር ተሰደን ሀገራችን ሰርተን አይዟችሁ ሀገራችን አልምተን ነው የምንጠብቃችሁ። ጫግላጆች ካዶ በአቮካዶ ፓፓዬ በቃ ቲማቲሙ ጥቅል ጎመን አሁን ይሄ ቦታ ለዛ ነው ይሄ ባህራው ለዛ ነው የተዘጋጀውና ፍራፍሬዎችን ተክለን አርሶ አደሩ እናከፋፍላለን። አርሶ አደሩ እነዚያን ያመረተ ገቢውን ያሳድጋል ማለት ነው። ለዛ ነው እኔ ሙዝ ነው ሙዝ የብር 10 ነው የሚሆን ከጊዜ በኋላ እየቀለድኩ ነው። ይኸው ምርት አለው ከኢትዮጵያ ውስጥ ግን ምን እንደሆነ ባላውቅም ውድ ነው ሁሉ ነገርና ምርት እያለ የሚወደዳል እኮ የሆነ ነጋዴ አሻጥር ምናምን የሚሉት ነገር አለና ለዛ ነው። እስኪ እዚች ጋር አረፍ ልበል ትንሽ አየር ደስ ትላለችና ድክም እያለኝ ነው። እና ይሄ ነው ያለው ነገር ወዳጆች። እንግዲህ ከተመቻችሁ ቪዲዮዬን ሰብስክራይብ አድርጉ፣ ቻናሌን አሳድጉልኝ። ያላችሁበት ይመቻችሁ፣ ሰላማችሁ ይብዛ የዩቲዩብ ቤተሰቦቼ።